ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ምን ልላችሁ መሰላችሁ? ዛሬ ማለት ነው አንዳንዴ ለሰዎች ማድረግ ለሰዎች መልካም ነገሮችን መስራት ማድረግ ማለት ዞሮ እኛ ነው ራሳችንን ነው የሚከፍለን። የሆነ ወቅት ላይ ትቀየራላችሁ። ያነ ጊዜ ያ ወይም የችግር ጊዜ ሊሆን ይችላል ወይ የሐዘን ጊዜ መከራ ጊዜ ሊሆን ይችላልና ያ ጊዜ አልፎ ማለት ነው ተቀይራችሁ በዛ በሐዘናችሁ በመከራችሁ በችግራችሁ ጊዜ ማንም ሰው አብሯችሁ አጠገባችሁ ያልቆመ ሰው ጠይቃችሁት ፊት የነሳችሁ ሰው የሸሻችሁ ያ ሰው ማለት ነው ልክ ተለውጣችሁ ላይፋችሁ ተቀይሮ ሞር ደግሞ ከምንም በላይ መንፈሳዊ ህይወትን አግኝታችሁ እግዚአብሔርን አግኝታችሁ ወደ ራሳችሁ ስትመለሱ ከእግዚአብሔር ጋር እንዲጠብቅ ስትሉ ማለት ነው ያ ሰው ሳይወድ በግዱ ማለት ነው ቅንዓት ያድርበታል። ምንም ይሁን ለውጥሽ ማስደስቶት ሊሆን ይችላል፣ ያለሽበት መንፈሳዊ ህይወት ቅንዓት ይዞት ሊሆን ይችላል። እሱን እግዚአብሔር ነው የሚያውቀው። ግን በዛ አጋጣሚ ማለት ነው ተመልሶ የማትጠብቁት ሰው ሁሉ ማለት ነው ያልጠበቃችሁት መጥቶ ኮንግራ ይላችኋል። አንዳንዴ ማለት ነው እኔ ኦፍ ኮርስ በእኔ ደስታ አስደስቷቸው ሊሆን ይችላል ምናምን እሱን መድኃኒዓለም ነው የሚያውቀው። በርግጥ ግን በቃ ብዙ ገጠመኞች ስለገጠሙኝ ነው እኔ ማለት ነው። እና በሰዓቱ እዚህ ጋር እንድትገነዘቡልኝ የምፈልገው ነገር ምን እንደሆነ ታውቃላችሁ? ሰው ሲፈጠር ከመጀመሪያ መልካም ነው። እግዚአብሔር ሰውን ውብ አድርጎ ሰራው ነው የሚል አይደለ? መልካም አድርጎ መልካም እንዲሆን ነው አይደለ? እግዚአብሔር የሰራን እኛን ሰዎችን እና ሲፈጥረን ጥሩ ሰው አድርጎ ነው የፈጠረን፣ መልካም አድርጎ ነው የፈጠረን ማለት ነው። እና እኔ የማስበው እንደዛ ነው። በቃ ሰው በተፈጥሮ በባህሪው ጥሩ ነው፣ ቆንጆ ነው፣ ጥሩ ነው፣ በቃ መልካም። መጥፎ ያደረገብን በዛ ሰዓት ፊታቸውን እንዲያዞሩብን ምናምን ያደረገብን ግን መንፈስ ነው። በቃ ይሄን እመኑ፣ መንፈስ ነው፣ እርኩስ መንፈስ ነው። ወይኔ ጋር ያለ አይነ ጥላ ሊሆን ይችላል፣ ወይኔ ጋር ያለ ቡዳ አይነ ጥላ ሊሆን ይችላል። የተለያዩ መናፍስቶች እነዛ ሰዎች ላይ አድረው ማለት ነው እነዛን ሰዎች ክፉ ሊያደርጉብን ይችላሉ ማለት ነው። ስለዚህ እነዛ ሰዎች ክፉ ሲሆንባችሁ ወይም ሲሸሿችሁ በቃ እነሱ አይደሉም ብላችሁ እንትበሉ። እኔ የሆነ ወቅት ላይ በጣም በተደጋጋሚ እንደዚህ አይነት ነገር ሲገጥመኝ ስለነበር ነው ማለት የዓለሙን ሰው ሁሉ ፈተና ነው እንደ እኔ ላይ ያደረክብኝ ለኔ የሰጠኸኝ ምናምን ብዬ በጣም እንትንል ነበረ። ከፈጣሪ ጋር በጣም ነበረ ንትርክ ውስጥ የነበርኩትና ለካ ያንን ሁሉ ነገር አሳልፎኝ ዛሬ ላይ ይሄንን ነገር እንዳስተውል ሊያደርገኝ ነው። በቃ አስቡት። ማን ነው አሁን አብዛኞቻችን እኮ ክፉ ነገር በሰዓቱ ነው ክፉ ነው ማስበው የነበረ ምናምን። ከዛ መምህር ግርማን ሳገኝ ሳቅ፣ መምህር ተስፋዬን ሳቅ፣ ሌሎችን ምን ቀሲኖክን ምናምን ሳቅ ማለት ነው በጣም እየተገለጠልኝ መጣ። ሰዎች እንዲሁ ዝም ብሎ ከመሬት ተነስቶ ክፉ አይሆኑ። በቃ ወይ እነሱ ውስጥ ያለ የቡዳ መንፈስ ነው ወይ እኔ ጋር ያለ አይነ ጥላ ምናምን ተነስቶ እየሄደ እነሱን እያከፋብኝ ምናምን እንደነበረ ያንን ነገር እንዳቅ አደረጉኝ ማለት ነው እነዚህን አባቶች። በዚህ አጋጣሚ በጣም ነው ማመሰግናችሁ ለህይወቴ መቀየር። በቃ እግዚአብሔር የላከልን የዚህ ዘመን ሐዋርያ ናቸው ለኔ ማለት ነውና ተጠቀሙባችሁ ጋይስ። ስለዚህ የሰው ልጅ ክፉ አይደለም ሲፈጠር፣ የሰው ልጅ መልካም ነው። እግዚአብሔር ነገርን ሰውን ሁሉን ነገር ውብ አድርጎና መልካም አድርጎ ነው የፈጠረው። ስለዚህ ሰው ሲጣላችሁ ምንድነው ብላችሁ አስቡ። ማለት እሱ አይደለም በቃ ወዶ አይደለም የሰው ልጅ እንደዛ የሚሆንባችሁና you have to careful guys. I love you so much.